ሰላም እንዴት ነሽ? ሰላም ነው አለን። ሰላም እንዴት ናችሁ? የዋልታ ቤተሰቦች የአሻራ ፕሮግራም ተከታታዮቻችን፣ እንግዲህ በአሻራ ፕሮግራም የማንዳስሰው ጉዳዮች አይኖሩም። በተለይ በሀገራችን ኢትዮጵያ ትልቅ ውለታን የዋሉ ባለውለታዎችን ቤታቸው ድረስ በመሄድ በማንኳኳት ማን ናቸው የሚለውን ነገር ወደ እናንተ እያደረስን የምንቃኝበት ፕሮግራም ነው ማለት ነው። ዛሬ እንግዲህ የተገኘነው በፈረንሳይ አካባቢ ነው። የተገኘንበትም ዋነኛ ምክንያት በሀገራችን ኢትዮጵያ ትልቅ ውለታን የዋሉ ባለአሻራ የሆኑ ግለሰብ ናቸው። በተለይም ደግሞ በንጉሱ ዘመን ታላላቅ ስራዎችን ሰርተዋል። እሳቸው የአፄ ዮሐንስ የልጅ ልጅ አራተኛ ትውልድ ናቸው። የራስ ስዩም መንገሻ ልጅ ናቸው። ስለሳቸው ተነግሮ አያልቅም። ብቻ ግን ምን ሰሩ የሚለውን እሳቸው በራሳቸው አንደበት ይናገራሉ። በህይወት አሉ። ወደ 94 ዓመት ገደማ ነው እድሜያቸው አሁን ያለው። ስለዚህ እሳቸው ለኢትዮጵያ ምንድነው የዋሉት ውለታ ምን ከፍለዋል የሚለውን ነገር የምታውቁ ታውቃላችሁ፣ ለማታውቁም ደግሞ አዲስ መረጃን ወደ እናንተ እንሰጣለን ማለት ነው። ልዑል ራስ መንገሻ ስዩም ማን ናቸው? ከእሳቸው ጋር ውስጥ ገብተን ቆይታ እናደርጋለን። አብራችሁ ነው። እኔ መንገሻ ስዩም ልዑል ራስ ስለ ህይወት ታሪኬ ለማስረዳት ያህል የተቻለኝን ያህል ለመዘርዘር ሞክራለሁኝ። የትውልድ ዘመኔ 1919 ዓመተ ምህረት አሁንም ለዚህ ደግሞ እድል ያጋጠመኝ ጊዜ ደግሞ በአፋር ወንድሞቼ በኩል ታሪኬን ለመመዝገብ በቀረባችሁበት ጊዜ ለማስረዳት ሞክረው 2013 ሲሆን እኔ 95 ዓመት በሆንኩበት ጊዜ ነው እና በህይወቴ በኩል በስራ መንገድ ያጋጠሙኝንና ችግርና መፍትሄያቸው እንዴት ሊሆን እንደቻለ ለመዘርዘር ሞክራለሁ። እስከ 1953 ዓመተ ምህረት እኔ የሥራና የመገናኛ ሚኒስትር በነበርኩበት ጊዜ የአባይን ሸለቆ ጥናት እንዲጠና ግርማዊ ቀዳማዊ አፄ ኃይለ ሥላሴ በእሳቸው ዘመነ መንግስት ነው ትዕዛዝ ይደርሰናል። በዚህ ምክንያት የአባይ ሸለቆ ጥናት እናጠናለን እና ይህ ጥናት በጣም ከፍተኛ ጥናት ስለሆነ ብዙ ዝግጅቶች ተደርገዋል። ዝግጅቶቹ ምንድናቸው? አንደኛ በጥናቱ በኩል ለእውነቱ ድርጅት ያላቸውና አቋም ያላቸው ኢትዮጵያም የሚረዱ የነበሩት የአሜሪካን መንግስት ለምሳሌ ትልቅ እርዳታ የመጀመሪያው ጊዜ ለማቋቋሙ አድርጎልናል። በስራ ሚኒስቴር ውስጥ የውሃ ልማት ክፍል የሚባል ነበረን። በዚያ ድርጅት ውስጥ ነው ስራችንን የጀመርነው። ጂኦዲሲስ የሚባል የነሱ የውሃ ጥናቶች ክፍል ኃላፊዎችና ችሎታ ያላቸው ተልከውልናል።
በስራና መገናኛ ሚኒስቴር ውስጥ ካለው በመገናኛው ክፍል እኔ ኃላፊ ሆኜ የሰራበት የነበረው የኢትዮጵያ አየር መንገድም ስለነበረ የኢትዮጵያ አየር መንገድ ድርጅታችን ላይ 3 ሄሊኮፕተሮች ማስገዛት ግዴታ ነበረብን። በእግር መንገድ መኪና መገናኛ ስለሌለው እነዚያ 3 ሄሊኮፕተሮች ተገዝተው የመጀመሪያው ስራችን ሊያቃኑልን የቻሉት እነሱ ናቸው እና 3 ፓይለቶች ለነሱ ችሎታ ያላቸው ተመርጠው በዚያ ስራችንን ጀመርን። የአባይ ጥናት በጣም ብዙ ጊዜ ቢፈጅም የመጀመሪያው ጥናታችንን እንደተዘጋጀን የመሰረቱ ጥናት መሰረት በሚጣልበት ጊዜ የጥናቱ መሰረት ለግርማዊ ቀዳማዊ አፄ ኃይለ ሥላሴ አቅርበን ግርማዊነታቸውም ቦታው ላይ ሄደው በሚገባ የመጀመሪያውን የጥናት መሰረት ጥለውልናል። ያኔም የተናገሩት ትንቢት አለ። ዛሬ እኛ የጥናቱን መሰረት እንጥላለን፣ መጪው ትውልዳችን ደግሞ ግድቡን የሚሰራበት ጊዜ ይደርስ ይሆናል። በአባይ ሸለቆ ውስጥ 4 ግድቦች ለማድረግ እንደሚቻል ነበረ እና አንዱ ትልቁ ግድብ ሊሆን የሚችለው አሁን ስራ የተጀመረበት ላይ ነው። ልክ ግርማዊነታቸው እንደተመኙት ሁሉ በትውልድ ዘመን የኢህአዴግ መንግስት በተቋቋመበት ጊዜ ደግሞ እንደገና ጠቅላይ ሚኒስትር መለስ በዚያ ቦታ ላይ ያ የተደረገውን ጥናት ስራ መጀመር አለብን በሚል በቆራጥነት አሰቡበት ማለት ነው እና ያንን ብዙ ካፒታል የሚያስፈልገው መነሻ በጣም ከባድ ነገር በመሆኑ ብዙ ቦታ ላይ ገንዘቡን ፋይናንሱን ለማግኘት ብዙ ጊዜ ሞክረዋል። የሚረዳ አልተገኘም። በዚህ ምክንያት ይሄ የኢትዮጵያ ሀብት ስለሆነ ኢትዮጵያዊ ሁሉ በማንኛውም ተግባር ላይ ከገበሬ ጀምሮ እስከ መንግስት ሰራተኛ ድረስ ያለው ህዝቡ በሙሉ እንዳለ ነጋዴውም ራሱ አዋጥቶ ራሱ መስራት አለበት በሚል በእውነቱ በትልቅ አስተያየት ኢትዮጵያዊ ህዝብ ራሱ ነው በሙሉ በህብረት የተነሳውና ካፒታሉ እዚህ ድረስ የደረሰው። ብዙ ፈተናዎች ደርሰዋል። በጥናቱ ጊዜም ቢሆን ግብፅ ጥናት መጀመራችንን ስትሰማ እዚያ ላይ እንግዲህ ገድበው አንድ ነገር ያደርጉብን ይሆናል በሚል መልከት ከጥንት ጀምሮ ታሪክ ያላቸው ስለሆነ ስጋት ላይ እንደገቡ ይሰማ ነበረ፣ ጥናቱን በምናጠናበት ጊዜ ማለት ነው። አሁንም ይሄ ስራ ሲጀመር ለምንድነው የተጀመረው እኛ ሳንስማማ በሚል መልክ ንግግርና ሁናቴው ጥያቄዎች ያቀርባሉ። በዚያ መንግስቱ እሱንም እየተከራከረ ስራውንም ቀጥሎ ከፍተኛ ደረጃ ላይ ደርሷል። አሁን በጠቅላይ ሚኒስትር ኃይለማርያም ደሳለኝ ጊዜ
ሱዳንም ያገባታል በሚል ኢትዮጵያ፣ ግብፅና ሱዳን ስለዚህ ስለ አባይ ሸለቆ አፋሳሽ ጉዳይ ለነሱ በምን ሊጠቅማቸው ወይ ሊጎዳቸው ይችላል በሚል እነሱ ሲጠራጠሩት የነበረ ሲል ኢትዮጵያ እንዴት አድርጋ አለኛ መስማማትና እንትን ውሃ መሙላት አይገባትም በሚል ክርክርና ብዙ ጭቅጭቅ ይፈጥራሉ። ብዙ ውጣ ውረድ የደረሰበት ነገር ነው፣ ቀላል አይደለም። ይህም ሆኖ ያው ስራው ቀጠለ። በዚህ ስምምነት ላይ እስካሁን ድረስ በክርክር ላይ እና ያንን የሰጡትን ቃል ተስማምተናል ብለው ያሉበትን ነገር ጥሰው እንደገና የለም እኛ ሳንስማማ ልትሞሉ አትችሉም የሚል የራሳቸውን ግብጾች ለምሳሌ በአባይ ሸለቆ ላይ በራሳቸው መሬት ላይ ሲደርስ የአስዋን ግድብ ገድበዋል። ያንን የአስዋን ግድብ ሲገድቡ በራሻ እርዳታ ነው የሰሩት። የሚደንቀው ትልቅ ታሪክ ያ ግድብ አሁን ተገድቦ ምንም ክርክር ሳይኖረው በጠቅላላ አልቆ በሀገራቸው ውስጥ የ500 ኪሎ ሜትር የውሃ መቋጠር ድረስ የደረሰበት መሆኑ የተረጋገጠ ነገር ነው። ይሄ እንደዚህ እንዳለ አሁን እኛ ደግሞ በመብታችን በሀገራችን በእግዚአብሔር ስጦታ ባገኘነው እንሰራለን ብለው ሲሉ የተስማሙበትንም እንደገና እያፈረሱ እስካሁን ድረስ በአባይ ሸለቆ ስራ ላይ በጣልቃ ገብነት ወዳጆቻችን የነበሩት ደጋፊዎቻችንም የነበሩት ሁሉ እስቲ የግብፅ እኮ መስማማት ይገባታል ወደሚለው ነገር ሁሉ በአዝማሚያ ሱዳንም አብራ ተስማምታ የነበረችው አሁንም ደግሞ እንደገና እንደ ግብፅ ሁና ጠያቂና እንትን እንዲያውም የኔ ነው ቦታው እስኪምል ድረስ መድረሷ በጣም የሚያሳዝንና ከፍተኛ ፈተና የደረሰበት መሆኑን እናረጋግጣለን። አብይ አህመድ ዘመን ቦንድ ማዘጋጀት አለብን። እስካሁን ድረስ ስራው በጣም ጥሩ ተካሂዷል። ለመቀጠል ግን ሌላ አይነት አሰራር ደግሞ የፋይናንስ ገንዘብ ማግኘት የግድ መደረግ አለበት በሚል ይሄ የቦንዱ ድርጅት ይደራጃል። በዚህ በተደራጀበት ጊዜ ደግሞ ለአጋጣሚ የእኛ ወረዳ 02 አዲስ አበባ እዚህ እኔ ጋ ወረዳ አስተዳዳሪ የቦንዱን ዋንጫ ራሱ ይዘው ይመጡና አሁን ያመጣነው አሻራህን እንድጥልበት ነው የሚል ጥያቄ ለእኔ ይቀርብልኛል። እኔ በጥናቱ አሻራዬን የጣልኩ ስለሆነ አሁን ሁለተኛ ደግሞ ለግድቡ መስራቱ ነው አሁን የምጠየቀው እንጂ በዛን ጊዜ እኮ እንደዚህ አድርጌያለሁ እያልኳቸው ይህንን የሰጡት በዚህ ጊዜ ነው። እና እዚህ ላይ ያው እንደምትሰሙት የሚለው ምስጋና ምስክር ወረቀት ይልና ለራስ መንገሻ ስዩም በየካ ክፍለ ከተማ ወረዳ 2 አስተዳደር በ2013 ባጀት ዓመት ለህዳሴ ግድብ የቦንድ ግዢ እንቅስቃሴ ላይ
ላሳዩት የላቀ ተሳትፎ ይህንን የምስጋና ምስክር ወረቀት ልንሰጠው በታላቅ አክብሮት ነው የሚል እግዚአብሔር ይስጣቸው። ውለታዬን በታሪኬ በዚህ አትመውታል ማለት ነው። እንግዲህ እኔ የተሳተፍኩባቸው ስራዎች ብዙ ስለሆኑ እነሱን እያለፍኩ ለማስረዳት እሞክራለሁ። የሲዳሞ ጠቅላይ ገዢ ለመሆን የበቃሁበት በ1948 እስከ 1950 ዓመተ ምህረት ነበረ። የሲዳሞ ጠቅላይ ገዢ ተብዬ እንዳስተዳደር ህዝቡን እንዳገለግል ስላክ ይርጋለም የሚባለው ዋና መናገሻ ከተማቸው የሲዳሞ ነበረ። ይርጋለም ራሱ በጥናት እንዳገኘሁት ከ5000 እስከ 10000 ሰው ብቻ ሊያሰፍር ሆኖ የተገኘበት ተራራማ በመሆኑ ነው። ተራራ ጫፍ ላይ ነው። ግራና ቀኙ ጥሩ ጥሩ ወንዞች አሉት። አየሩ ምንም ሁሉ በጣም የተመረጠ ቦታ ነው። ነገር ግን ሲዳሞን ያህል ክፍለ ሀገር በዚያን ጊዜ ለማስተዳደር ወደፊት ማደግ የሚገባው ከተማ መቀየስ ያስፈልግ መስሎ ታየኝ። ከዚህ ደግሞ በጣም ትልቅ ረዳት የሆና የተገኘችው ልዕልት አይዳ ደስታ ባለቤቴ ነች እና በዚህ ምክንያት ልዕልት አይዳ ከኔ ጋራ የተገናኘችበት ምክንያት በሐሳብም ያንን ከተማ የቆረቆሩት አባቷ ነበሩ፣ ክቡር ራስ ደስታ ዳምጠው እና በዚህ ምክንያት ያ የሰው ልጅ ስሜት አለው መቼም አለ ጥርጥር አባቷ የመሰረቱት እንደመሆኑ መጠን ቢሆንም ለሕዝቡ ጥቅም ስትል ለሀገሩ ጥቅም ስትል ልክ የኔን ሐሳብ ደግፋ እኔም ያንን ሐሳብ ለግርማዊ ጃንሆይ አቀረብኩኝ። ምን እንዲሆን ነው የምትፈልገው ይሉኛል። ያው እንደዚህ ያለ ችግር ስላጋጠመ ቦታ መፈለግ ጀመርኩኝ። ስፈልግ ከይርጋለም 25 ኪሎ ሜትር ርቀት ላይ ጥቁር ውሃ የሚባለው ያኔ ከሸዋ ጠቅላይ ግዛት ጋር ነበር የሚጋደበው። እዚያ ላይ ሐዋሳ የምትባል ሐይቅ አለች። እዚያ ላይ አየሯም ቦታውም ስፋት ለወደፊት ትልቅ ከተማ ዘመናዊ ከተማ ልትሆን የምትችል ይመስለኛል እና በዚህ ምክንያት ነው እንዲፈቀድልኝ የጠየቁ ስላቸው ግርማዊነታቸውም አርቀው የሚመለከቱ ስለነበረ መጥተን እናይልሃለን አሉ። ምክንያቱም ያ የነበረ ስለሆነ አዲስ ለውጡ ለምን በሚለው ነው። እንደሰጡኝ ቃል ኪዳን መሰረት እዚያ ሐዋሳ ድረስ መጥተው በደንብ አይተው ያኔ እኔ የቦታውን ለማየትና ለማጥናት ከፍተኛ ቦታ መፈለግ ነበረብኝ።
እንደጀመርኩኝ በሶስተኛው ወር ግን ከሲዳሞ አስተዳዳሪነት እንደገና አዲስ አበባ ተጠርቼ ስራና መገናኛ ሚኒስትር በሚባል የሁለቱ ከፍተኛ ኃላፊነት ያለበት አስተዳደር ውስጥ ደግሞ ከአስተዳዳሪነት ወደ ሚኒስትርነት ስራና ከፍተኛ ስራ ላይ ገባሁኝ። ይህም የተደረገበት ዋናው ምክንያት እዛ እኔ ባየሁትና ባለኝ አቅም ያቀረብኩትን ሀሳብ ድጋፍ እንዳገኝ የስራ ሚኒስቴር በመሆኔ ምክንያት ብዙ ልዩ ልዩ መሐንዲሶች እዚያ ሚኒስቴር ውስጥ ስላሉ እነዚያን ሚኒስቴሮች አሁንም በግርማዊ ጃንሆይ ከጽህፈት ሚኒስቴር በልዩ ትዕዛዝ እኔ ከአስተዳደር ከጠቅላይ ግዛቱ ወጥቻለሁኝ። እዚህ ሚኒስቴር ነኝ። አሁን ስራ የሐዋሳን የጀመርከውን ስራ እንድትቀጥል አንተ ራስህ በአንተ ጥናት ውስጥ እንዲሆን ተብሎ በተለይ እዚህ ሚኒስቴር ሁኜ ያንንም እንዳሰራ አሁን ከነ መሳሪያ እርዳታ አገኘሁ ማለት ነው። እና ያው ሐዋሳ ተጠንታ ዛሬ ወደ 60ኛው ዓመት ደርሳለች። በዚያ በ50 ዓመቱ በዓል እኔ እንድገኝ አድርጎ በትልቅ በዓል የተከበረ መሆኑ ማስረጃ እዚያ ይገኛል። ብዙ መጽሔቶችም አውጥተዋል በዚሁ። ይሄ ስለ ሐዋሳ ታሪክ በጣም ሰፊ ታሪክ ነው ያለው እና የለም ሀገር ነው። ህዝቡም በጣም ጥሩ ህዝብ ነው። እዚያ ሲዳሞን በነበርንበት ጊዜ አሁን ከመልቀቃችን በፊት ልዩ ልዩ ለውጦች ትንሽ ነገር ያሳየንበት ነበር። እኔ ወደ ስራ ስሰማራ በመንግስት በኩል ያንን ቦታውንም አገሩንም ለማወቅ የተቻለኝን ያህል በትንሽ ጊዜ መጀመሪያ ማጥናት አለብኝና የሲዳሞ ጠቅላይ ግዛት በጣም ሰፊ ነው። ብዙ ህዝብ ያለበት ነው። ብዙ ውጣ ወረድ ያለበት ነው። ያ ጊዜ ይፈጃል ዙሬ እስካገኝ እስካጠናው ድረስ። ያደረብኝ አስተሳሰብ ግን ለምን እኔ ተጠሪዎች ከየ8ቱም አውራጃዎች በተቻለ እንዲልኩልኝ አድርጌ ከህዝቡ ጋር እዚሁ ይርጋ ለምሳለሁኝ ብተዋወቅስ በሚል አዳራሽ አሰርቼ እዚያ ላይ እነዛ የህዝቡ ተወካዮች የሆኑ ሁሉ እኔ ጋር እንዲመጡ አደረግኩ። ልዑል ራስ መንገሻ ስዩም የእሳቸውን የህይወት ተሞክሮ ለኢትዮጵያ ምን ሰሩ የሚለውን በክፍል 1 ፕሮግራማችን ዳሰናል። በክፍል 1 ፕሮግራማችንም ልዑል ራስ መንገሻ ስዩም በሲዳማ ቡና ላይ በአዋሳን በተለይ ደግሞ አዋሳን እንዴት አድርገው እንደቆረቆሩ የተመለከትን ይመስለኛል። በቀጣይ ክፍል ደግሞ ስለሳቸው ዘርዘር ያሉ ጉዳዮችን ይዘን እንመጣለን። አየር መንገድ ላይ ያነሳናቸውን ሌሎች ጉዳዮችንም በቀጣይ ክፍል ይዘን የምንመጣ ነው የሚሆነው። ክፍል 1 ግን እዚህ ጋር ያበቃል። ሳምንት ጠብቁን። እስከ ሳምንት መልካም ቆይታ።